ብዙዎቻችሁ ቪዲዮ ፐብሊክ በማድረግ ነው የምትጭኑት እናም በዩቲዩብ አፕሊኬሽን ነው ቪዲዮአችሁን የምትጭኑ ማለት ነው። በተለይ ጀማሪ ከሆናችሁ የምትሳሳቱት ነገር እዚህ ጋር ነው። ይሄን ሚስጥር ከኔ ውጪ ማንም ይነግራችኋል ብዬ አላስብም። ብዙዎቻችሁ ዩቲዩብ ላይ እይታ ማግኘት ትፈልጋላችሁ፣ ነገር ግን በየትኛው መልኩ ቪዲዮአችሁን አፕሎድ እንደምታደርጉ አታውቁም። ስለዚህ በዛሬ ቪዲዮ ትክክለኛው መንገድ ብዙ ቪዲዮዎችን ለማግኘት የሚረዳችሁን አፕሎድ ለማድረግ የሚረዳችሁን መንገድ አሳያችኋለሁ። ዩቲዩብ ላይ ብዙ እይታ ለማግኘት የምትፈልጉ ከሆነ ይሄንን ቪዲዮ እስከመጨረሻ ተከታተሉት። የመጀመሪያና ትልቁ ነገር ብዙዎቻችሁ የምትሰሩት ስህተት ከስልካችሁ ቪዲዮአችሁን አፕሎድ ማድረግ ነው። ነገር ግን ከስልካችሁ አፕሎድ በመታደርጉበት ሰዓት ልክ ኮምፒውተር ላይ እንደሚጫነው ቪዲዮአችሁን አፕሎድ ማድረግ ትችላላችሁ። እሱንም አሁን የማሳያችሁ ይሆናል። ይሄ ነገር ምን ይጎዳናል ካላችሁ የፕላስ አይኮኗን ተጭናችሁ ቪዲዮ ዩቲዩብ ላይ ፖስት የምታደርጉ ከሆነ እጅግ በጣም ብዙ ፊቸሮችን ትረሳላችሁ ማለት ነው። በዚህ መልኩ እንግዲህ ቪዲዮአችሁ ብዙ እይታ አያገኙም። እኔ ትክክለኛውን መንገድ አሁን አሳያችኋለሁ። በመጀመሪያ ወደ ክሮም ብራውዘራችሁ ትገባላችሁ። ወደ ክሮም ብራውዘራችሁ ከገባችሁ በኋላ ከላይ www.youtube.com ብላችሁ ሰርች ታደርጋላችሁ። በዚህ መልኩ ሲያመጣላችሁ ከላይ ሶስቷን ነጠብጣብ አለች። ሶስቷን ነጠብጣብ ትነኳታላችሁ። በዚህ መልኩ ሲያመጣላችሁ ዲስክቶፕ ሳይት ምትሏን በመንካት ልክ ኮምፒውተር ላይ እንደምንጭነው አድርጎ ነው የሚጭንልን ማለት ነው። ስለዚህ ዲስክቶፕ ሳይት ምትሏን አንዴ ክሊክ እናደርጋታለን። በመቀጠል ክሬት የሚለውን ትነኩትና አፕሎድ ቪዲዮ የሚለውን ትነኩታላችሁ። ሰሌክት ፋይል ብላችሁ ስልካችሁ ላይ ያለውን ቪዲዮ ታስገባላችሁ። እንደምታዩት ቪዲዮአችሁን ካስገባችሁ በኋላ እነዚህን አማራጮች ታገኙታላችሁ። አሁን ምነግራችሁ እነዚህን አማራጮች እንዴት መጠቀም እንደምትችሉ ነው የማሳያችሁ። የመጀመሪያውና ወሳኙ ነገር ታይትል ነው። ታይትላችሁን በትክክል ማስገባት አለባችሁ። በተቻላችሁ መጠን ረጅም ባይሆን መልካም ነው። ምክንያቱም ዩቲዩብ ፔጅ ላይ ለሰዎች ሲመጣላቸው ሆም ፔጃቸው ላይ ከ70 ወርድ ወይም ከ70 ቃላት በላይ የሚሆን ከሆነ ነጥብ አድርጎ ስለሚያስቀምጥ ተመልካቾቻችሁ ስለዚህ ያ ቪዲዮ ስለምን እንደሆነ ላይረዱት ይችላሉ። ስለዚህ በተቻላችሁ መጠን ታይትሉን አጠር በማድረግ መጻፍ ይኖርባችኋል። ካልሆነ ደግሞ ተምኔሉን አሪፍ አድርጎ ማዘጋጀት ይኖርባችኋል። ዩቲዩብ ጥናት ባደረገው 53 ካራክተር በታች የሆኑ በጣም ብዙ እይታ ይኖራቸዋል ብሎ ነው ያስቀመጠው። ስለዚህ እናንተም ታይትላችሁን አጠር በማድረግ መጻፍ ይኖርባችኋል። በመቀጠል ደግሞ ወደ ቪዲዮአችሁ ዲስክሪፕሽን እንሄዳለን። ቪዲዮአችሁ ስለምን እንደሆነ የምትገልጹበት ፓርት ነው። ቪዲዮአችሁ ስለምን እንደሆነ አጠር አድርጋችሁ ወይም ለሰዎች ግልጽ በሆነ መልኩ መጻፍ አለባችሁ። ቪዲዮቻችሁ ሰዎች ጋር እንደርሱላችሁ ኪወርዶችን መጠቀም አለባችሁ። ምክንያቱም ሰዎች ሰርች ሲያደርጉ በቀላሉ እናንተ ቪዲዮ ያገኙ ይረዳቸዋል። ዲስክሪፕሽን ላይ መጻፍ ለምን አስፈለገ ካላችሁ የዩቲዩብ አልጎሪዝም የሚጠቀመው ማሽን ለርኒንግ ቪዲዮቻችሁን አናላይዝ ለማድረግ ወይም ቪዲዮቻችሁን ለመገምገም ቪዲዮቻችሁ ላይ የምትጠቀሙት ድምጽ፣ ቪዲዮቻችሁ ላይ የምትጠቀሙት ታይትል እና ዲስክሪፕሽናችሁን በማየት ሌሎች ሰዎች ሰጀስት እንዲያደርግላችሁ ይረዳል። ይሄ ነገር በትክክል የምትጠቀሙ ከሆነ ለተፈለገው ኦዲየንስ ይደርሳል። ዲስክሪፕሽን መጠቀም ለሚከብዳችሁ ሰዎች ደግሞ ወደ ቻት ጂፒቲ በመሄድ የቪዲዮአችሁን ርዕስ ታስገቡለታላችሁ። እሱ ደግሞ አሪፍ አድርጎ ዲስክሪፕሽን ይስጠናል ማለት ነው። ዲስክሪፕሽናችሁ ላይ ታስገባላችሁ። ቀጣዩ ደግሞ ተምኔል ነው። ዩቲዩብ ራሱ ጄኔሬት ያደርግላችኋል ቪዲዮቻችሁን አፕሎድ ስታደርጉት። ነገር ግን እሱ የሚሰጣችሁን ተምኔል መጠቀም የለባችሁም። የራሳችሁን የሆነ ከስተም ተምብኔል ነው መጠቀም ያለባችሁ። ለምን የዩቲዩብን ተምኔል መጠቀም አንችልም ብላችሁ ከጠየቃችሁኝ ከራሳችሁ ቪዲዮ ላይ ራሱ አውቶማቲካሊ ጄኔሬት አድርጎ ስለሚያስቀምጥላችሁ ምንም የሚስብ ነገር አይኖረውም። ሌላ ደግሞ ዩቲዩብ ሪሰርች እንዳደረገ ከሆነ ከ90% በላይ ፐርፎርም የሚያደርጉ ቪዲዮዎች ከስተም ተምብኔል የተጠቀሙ ናቸው ብሎ ነው ሪሰርች የሰራው ማለት ነው። ስለዚህ የራሳችሁን ተምኔል ሰርታችሁ መጠቀም ይኖርባችኋል። ቀጥሎ የምናገኘው ደግሞ ፕሌሊስት ነው። ፕሌሊስት መጠቀም ምንድነው ጥቅሙ ካላችሁኝ የናንተን ቪዲዮ አንድ ላይ በማደራጀት ለሰዎች ያደርስላችኋል ማለት ነው። ስለዚህ ቻናላችሁን ባንዱ ለማሳደግ ፕሌሊስት መጠቀም በጣም አሪፍ ነው። ከፕሌሊስት ቀጥሎ የምናገኘው ኦዲየንስ የሚለውን አማራጭ ነው። በጣም ተጽዕኖ ከሚያሳድሩ የዩቲዩብ ሴቲንጎች ውስጥ አንዱ ይሄ ነው ማለት ነው። ቪዲዮቻችን ላይ በጣም ተጽዕኖ አለው። ሁለት አይነት አማራጮች አሉት። አንደኛው ቪዲዮ ለልጆች የሚለው ነው። ሁለተኛ ላይ ደግሞ ያለው ለህፃናት አይደለም የሚለው ነው። ስለዚህ እኛ ሁሉ ጊዜ ቪዲዮ አፕሎድ ስናደርግ ለህፃናት አይደለም የሚለው ላይ ሁለተኛ ያለው ላይ እዚህ ላይ በማድረግ ቪዲዮቻችንን ፖስት ማድረግ እንችላለን ማለት ነው። እናንተ የምትሰሩት ቪዲዮ ህፃናትን ያማከለ ከሆነ ከላይ ያለውን yes it is made for kids የሚለውን መምረጥ ይኖርብናል ማለት ነው። ዩቲዩብ ቪዲዮቻችሁን ሰጀስት የሚያደርግላችሁ እነዚህ ሴቲንጎች በማያዝ ስለሆነ እዚህ ጋር በጣም መጠንቀቅ ይኖርባችኋል ማለት ነው። ስለዚህ ብዙ ጊዜ እናንተ ላዋቂዎች ቪዲዮ ስትሰሩ ከስር ያለውን no it is made for kids የሚለውን መጠቀም ይኖርባችኋል ማለት ነው። ከላይ ያለው yes የሚለውን መጠቀሙ ከሆነ ብዙ አይነት እገዳዎች አሉት። ሰዎች ለእናንተ ኮሜንት መጻፍ ማይችሉ ማንበብ አይችሉ ማለት ነው። ስለዚህ እሱ የህፃናት ስለሆነ ሁሉ ጊዜ እናንተ ቪዲዮዎቻችሁን ፖስት ስታደርጉ no it is made for kids የሚለውን
ታች ያለውን እሱን በመምረጥ ቪዲዮቻችሁን ፖስት ማድረግ ይኖርባችኋል። ሌላኛው ደግሞ አልተርድ ኮንተንት የሚለው ነው። ይሄ ደግሞ አዲስ የተጨመረ ሴቲንግ ነው። ይሄኛው ምንድነው ብላችሁ ከጠየቃችሁኝ AI ቪዲዮአችሁ ላይ አለ ወይስ የለም የሚለውን የሚያጣራ ነው። AIን ተጠቅማችሁ ቪዲዮ ከሰራችሁ ከላይ ያለውን yes የሚለውን መምረጥ ይኖርባችኋል። AI ወይም አርቲፊሻል ኢንተለጀንስን ተጠቅማችሁ ቪዲዮ ካልሰራችሁ no የሚለውን ከስር ያለውን መምረጥ ይኖርባችኋል። ሌላኛው ወርታች ዝቅ ብላችሁ ስትሄዱ ፊቸርድ ፕሌስ ብሎ የሚያመጣላችሁ ሴቲንግ አለ። በተለይ ትራቨል ቭሎግ የምትሰሩ ሰዎች ካላችሁ ይሄንን ሴቲንግ መጠቀም ይኖርባችኋል። ምክንያቱም እናንተ ሄዳችሁ የምትሰሩበት ቦታ ሎኬሽኑን ዲቴክት በማድረግ ያስቀምጥላችኋል። ያን ነገር ለሚፈልጉ ሰዎች ሰጀስት ስለሚያደርግላችሁ ያንን ሴቲንግ ኦን ማድረግ ይኖርባችኋል። ነገር ግን ትራቨል ቭሎግ የማሰሩ ሰዎች ይሄንን ሴቲንግ ኦን ማድረግ አይጠበቅባችሁም። ከዛ በመቀጠል ወደታች ዝቅ ስንል የምናገኘው ታግ ነው። በተለይ ጀማሪዎች ከሆናችሁ ታጎችን መጠቀም አለባችሁ፣ ግዴታ ነው። ቪዲዮቻችሁ ስለምንድን ነው የሚለውን እዛ ጋር መጻፍ አለባችሁ። ሰዎች ሰርች ሲያደርጉ ያ ቪዲዮ እንዲመጣላችሁ ይረዳል ማለት ነው። ስለዚህ ጀማሪ ከሆናችሁ ታግ መጠቀም ግዴታ ነው። ታጎችን በደንብ መጠቀም አለባችሁ። በቀጣይነት የምናገኘው ደግሞ የቪዲዮአችሁ ቋንቋና ሎኬሽን ነው። ይሄንንም እንግዲህ በስርዓቱ መጠቀም አለባችሁ። ቪዲዮአችሁን በአማርኛ ከሰራችሁ አማሪክ የሚለውን መምረጥ ይኖርባችኋል። ቪዲዮአችሁን ደግሞ በእንግሊዘኛ ከሰራችሁ እንግሊሽ የሚለውን መምረጥ ይኖርባችኋል። ሎኬሽን ብትጠቀሙ ባትጠቀሙ ምንም አይነት ተጽዕኖ የለውም። ይሄኛው ደግሞ በጣም ወሳኝ ነው። ላይሰንስ ኤንድ ዲስትሪቢዩሽን የሚለው ሴቲንግ በጣም ወሳኝ ሴቲንግ ነው። ሌሎች ሰዎች እናንተ ቪዲዮ በነፃ እንዲጠቀሙና እንዳይጠቀሙ ተደርጉበት ሴቲንግ ነው። ይሄም ሴቲንግ ሁለት አይነት ሴቲንጎች አሉት። አንደኛው ስታንዳርድ ዩቲዩብ ላይሰንስ ነው። ሁለተኛው ደግሞ ክሬቲቭ ኮመን ነው። ስታንዳርድ ዩቲዩብ ላይሰንስ ላይ ካደረጋችሁት ማንም ሰው የናንተን ቪዲዮ ዩቲዩብ ላይ ደግሞ መጫን አይችልም ማለት ነው። ነገር ግን ክሬቲቭ ኮመን ላይ ካደረጋችሁት የናንተን ቪዲዮ የፈለገ ሰው መጫን ይችላል። ኮፒራይት ስትራይክ ልካችሁ ያ ቪዲዮ እንዲወርድላችሁ ማድረግ አትችሉም ማለት ነው። ስለዚህ ስታንዳርድ ላይሰንስ ላይ ካደረጋችሁት የናንተን ቪዲዮ ማንም ሰው መጫን አይችልም። እናንተ ይሄንን ሴቲንግ በደንብ ማጤን ይኖርባችኋል። ከሱ ጎን ዲስትሪቢዩሽን የሚል ሴቲንግ አለ። ይሄንንም ኤቭሪዌር ማድረግ አለባችሁ። ዓለም ላይ ያለው ሰው በሙሉ የናንተን ቪዲዮ እንዲያላችሁ ፈለጋችሁ ኤቭሪዌር የሚለውን ማብራት ይኖርባችኋል። ከዛ ስር ደግሞ አሎ ኢምቤዲንግ እና ፐብሊሽ ቱ ሰብስክራይበርስ የሚል ሴቲንግ አለ። ጥቅሙ ምንድነው ካላችሁ አሎ ኢምቤዲንግ የሚለውን ኦን ካደረጋችሁ ሌሎች ሰዎች የራሳቸው ዌብሳይት ላይ የናንተን ቪዲዮ እንዲጠቀሙ እየፈቀዳችሁ ነው ያላችሁት ማለት ነው። ይሄንን ማትፈልጉ ከሆነ አለመምረጥ ትችላላችሁ ማለት ነው። ከታች ያለው ፐብሊሽ ቱ ሰብስክሪፕሽን የሚለው ሴቲንግ ደግሞ ቪዲዮ ስለቁ ሰብስክራይበሮቻችሁ ጋር እንዲደርስ ከፈለጋችሁ ይሄንን ሴቲንግ ኦን ማድረግ ይኖርባችኋል ማለት ነው። ይሄ ግዴታ ነው ማለት ነው። ስለዚህ ሁሉ ጊዜ ቪዲዮ ስንለቅ እቺን ሴቲንግ ኦን ማድረግ ይኖርብናል። ቀጥሎ የምናገኘው ሴቲንግ ደግሞ ሾርትስ ሪሚክሲንግ የሚለው ነው። ይሄም ሶስት አይነት አማራጮች አሉት። እናንተ ሾርት ቪዲዮ የሰራችሁት ላይ ሰዎች ያንን ቪዲዮ ወስዶ እንዲጠቀሙ የምትፈቅዱበት ቦታ ነው ማለት ነው። የመጀመሪያው ሴቲንግ ቪዲዮና ኦዲዮን እንዲጠቀሙ የምትፈቅዱበት ቦታ ነው። ሁለተኛው ደግሞ ኦዲዮ ወይም ድምጹን ብቻ እንዲወስዱት የምትፈቅዱበት ቦታ ነው። ሶስተኛው ደግሞ በፍጹም እንዳይጠቀሙት የምታደርጉበት ቦታ ነው። ቀጥሎ ያለው ደግሞ በጣም ወሳኙ ሴቲንግ ነው። ካታጎሪ የምንመርጥበት ቦታ ነው ማለት ነው። ቪዲዮቻችሁ በምን አይነት ዘርፍ ውስጥ ይካተት የሚለውን የምትመርጡበት ቦታ ነው። ለምሳሌ ይሄ ቻናል ስለ ኤዱኬሽን ስለሆነ ኤዱኬሽን የሚለውን የምመርጥለት። እናንተ ደግሞ ኢንተርቴይንመንት ፕራንክ የምትሰሩ ሰዎች ካላችሁ ኢንተርቴይንመንት የሚለውን መምረጥ ያለባችሁ። በጣም ብዙ አማራጭ አለው። እናንተ አንዱን ካታጎሪ መምረጥ ይኖርባችኋል። ዩቲዩብ በቀላሉ ያንን ቪዲዮ ሰጀስት እንዲያደርግልን ይጠቅመናል። ስለዚህ ትክክለኛ መምረጥ አለባችሁ። ከሱ በመቀጠል የምናገኘው ሴቲንግ ደግሞ ኮሜንት ነው። ጀማሪዎች ብዙ ጊዜ የሚሰሩት ስህተት ይሄ ነው። ኮሜንታቸውን ኦፍ ነው የሚያደርጉት። ኦፍ ካረጋችሁት ማንም ሰው ለናንተ ሊጽፍም አይችልም ሊያነብም አይችልም ማለት ነው። ከኦዲየንሶቻችሁ ጋር ኢንጌጅመንት አይኖራችሁም። ስለዚህ ሁሉ ጊዜ ኦን ማድረግ ይኖርባችኋል። እዚህ ስር ደግሞ ያለችው በጣም ወሳኛዋ ሴቲንግ ናት። እዚህ ጋር እኛን ክሊክ ካረጋችኋት ካበራችኋት ኦን ካረጋችኋት ማለት ነው እናንተ ቪዲዮ ላይ ስንት ላይክ እንዳለ ያሳያል ማለት ነው። ስለዚህ እናንተ እቺን ኦን ማድረግ ይኖርባችኋል። ወደ ቀጣዩ ታብ ስናልፍ ቪዲዮ ኤሌመንት የሚል ሴቲንግ አለ። እዚህ ጋር መጠቀም ያለባችሁ በጣም ወሳኝ ነገር አለ። እሱም ኢንድ ስክሪን ነው። ኢንድ ስክሪን ማስገባት በጣም ወሳኝ ነው። አንዱ የናንተ ቪዲዮ ሰዎች ያዩት መጨረሻ ላይ 20 ሰከንድ ሲቀረው ኢንድ ስክሪን ላይ ሌሎች ቪዲዮዎችን የናንተን ያመጣል ማለት ነው። ሰዎችም ያን ኢንድ ስክሪን በመንካት ሌላ ቪዲዮአችሁ የናንተን ቪዲዮ ማየት ይችላሉ። ይሄ ዋች አወራችሁን ለመሙላት በጣም አስፈላጊ ነገር ነው። ስለዚህ ኢንድ ስክሪን ብታስገቡ በጣም አሪፍ ነገር ነው። ቀጣዩ ታብ ቼክስ የሚል ታብ ነው። ይሄ ደግሞ የናንተ ቪዲዮ ላይ ኮፒራይት አለበት ወይስ የለበትም የሚለውን የምናይበት ቦታ ነው ማለት ነው። ስለዚህ እዚህ ጋር ቪዲዮ አፕሎድ ስታደርጉ ኮፒራይት አለበት የለበትም ብላችሁ የምታዩበት ቦታ እዚህ ጋር ነው። ስለዚህ እናንተ ማየት ይኖርባችኋል። ቀጣዩ ታብ ደግሞ ቪዚቢሊቲ የሚል ታብ ነው። ይሄኛው በጣም ወሳኙ ሴቲንግ ነው ማለት ነው። ብዙ ጀማሪ ዩቲዩበሮች የሚሰሩት ስህተት እዚህ ጋር ነው። ጀማሪ ስለሆናችሁ አይደለም፣ በጣም ትላልቅ ዩቲዩበሮች ራሱ እዚህ ጋር ነው ስህተት የሚሰሩት። ሴቭ ኦር ፐብሊሽ የሚለው ሴቲንጉ ሶስት አይነት ሴቲንጎች አሉ። ፕራይቬት፣
አንሊስትድ እና ፐብሊሽ የሚሉ ሴቲንጎች አሉት ማለት ነው። ብዙዎቻችሁ ፐብሊክ በማድረግ ነው ቪዲዮአችሁን የምትጭኑት። ትልቁ ስህተት እዚህ ጋር ነው ማለት ነው። አንሊስትድ ማድረግ አለባችሁ። ቪዲዮአችሁን ከመልቀቃችሁ በፊት 12 ሰዓት ወይም 24 ሰዓት አንሊስትድ ማድረግ አለባችሁ። ዩቲዩብ በእናንተ ቪዲዮ ጥናት ያደርጋል ማለት ነው። ለየትኛው ሰው ልውሰድ፣ ለየትኛው ሰው ሰጀስት ላድርግ ብሎ ጥናት ያደርግበታል ማለት ነው። አልጎሪዝሙ ለሚፈልገው ሰው ይወስድላችኋል ማለት ነው። ለትክክለኛው ሰው ያን ቪዲዮ ሰጀስት ያደርግና ይወስድለታል ማለት ነው። ዩቲዩብ የኛን ቪዲዮ ያጠናና ለሚፈልገው ሰው ይወስድልናል ወይም ሰጀስት ያደርግልናል ማለት ነው። ነገር ግን እኛ ቪዲዮአችንን አፕሎድ ብቻ በማድረግ ፐብሊክ በማድረግ አፕሎድ ካደረግን እኛ ከለቀቅነው በኋላ አናላይዝ ያደርጋል፣ ቪዲዮአችንን ያጠናል ማለት ነው። ስለዚህ ብዙ እይታ አይኖረንም። ቪዲዮ ስንለቅ አንሊስትድ በማድረግ እስከ 12 ሰዓት ወይም 24 ሰዓት ከሞላልን በኋላ ፐብሊሽ በማድረግ ብዙ እይታዎችን ማግኘት እንችላለን ማለት ነው። ስለዚህ በዚህ መልኩ ቪዲዮቻችሁን በመልቀቅ ብዙ እይታ ሊኖራችሁ ይችላል ማለት ነው። ይሄን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁት ታዲያ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በአስተማሪና በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።